በእንደዚህ ማለት ነው። ውድ ቤተሰቦቼ አይቸገርም። የመጀመሪያውን ብቻ ማየት ነው ያለባችሁ እናንተ። ከዚያ ወዲያ እንደዚህ በእንደዚህ ስለሆነ ምንም የሚያስቸግር ነገር የለውም ማለት ነው። እና በጣም ያምራል፣ ተጠቀሙበት እላችኋለሁ። ኢንሻአላህ ወንድራ እንጨርሳለን። እናንተም እንደዚህ አድርጋችሁ ሞክሩት ማለት ነው። እንደዚህ አድርገን እንሞላለን። በዚህ መልኩ ማለት ነው። ከዛ ጫፍ ላይ ስንደርስ እንደዚህ ይሄው እንደዚህ ስታደርጉት ተጫፍ ላይ ሶስት ክር በምትሰሩ ሰዓት እኩል ነው የሚመጣላችሁ ማለት ነው። እኩል ነው የሚሆነው፣ ተባላጥ አይሆንም። ግን እናንተ ጫፍ ላይ 2 ከ3 ክር እንደዚህ መስራታችሁን ከራታታችሁት አንደኛችሁ እየገባ አንደኛችሁ አንዴ ዙር ስታዞሩ እየገባ እየታጠፈ ጭምድድ እያለ ነው የሚመጣባችሁ ማለት ነው። ግን እንደዚህ መጨረሻ ላይ እንደዚህ ተሰራ ሰራችሁ 3 ክር ተጨመራችሁ እንደዚህ አድርጋችሁ እንታላችሁ እንትን አይባላችሁም ማለት ነው። አይሰበሰብም ማለት ነው። መጀመሪያ እንደዚህ አድርጋችሁ ያው መስራታችሁን እንዳትረሱ። ያ ከሆነ ምንም አይሰበሰብባችሁም ማለት ነው። እያደረጋችሁ በዚህ መልኩ መስራት ነው ማለት ነው። እዚህ አሁንም ስከር እዚህ ትጥልፋላችሁ። እንደዚህ ያደረጋችሁ ማሙላት ነው። እናንተ ምንም አያስቸግራችሁም። እና ውድ ቤተሰቦቼ ያው እንግዲህ እያስረዘምን ነው ያለነው ማለት ነው። ይሄው እንደዚህ አድርጓል ማለት ነው። እንደዚህ እንግዲህ እናንተ ተጠቀሙበት። እንደዚህ እያደረግን ኢንሻአላህ በአንድ ላይ እንጨርሳለን ማለት ነው። ያው እንዳያችሁት መጀመሪያ እንደዚህ እንሰራለን 3 ክር እዛ እንደዚህ እናዞርና መጀመሪያ ላይ የምናገኘት ጉሬ ላይ እንሰራለን። እዛ አሁን እንደዚህ እንጠልፍና ከዛ መጀመሪያ ጉሬ ላይ ድጋሚ እዚህ ላይ ይሄው እዚህ ላይ አሁን እንግዲህ ምንም ወጣ ገበያ ላይ ሆነ ማለት ነው። ትክክል ነው የሚመጣው ማለት ነው። በአንድ ላይ ትክክል ነው የሚመጣው። ግን ከመጨረሻ ላይ 3 ክር ካልሰራችሁ ወጣ ገባ ይልባችኋል ማለት ነው። የመታጠፍ ባህሪ ያመጣባችኋል።
መጀመሪያ ላይ ስትሉ 3 ክር መስራታችሁን አትንሱ። እንደዚህ አድርገን እንደዚህ እናጥፍና እዚች መሃል ላይ ችግሯ ማለት ነው መሃል ላይ እንወጋለን። እዛ አሁንም ድጋሚ እዛ አሁንም 3ኛ እዛ አሁንም 4ኛ እናንተ ወፈር ማድረግ 5-6 ማለት ትችላላችሁ። ወፈር እንደሌላችሁ ጎላ ብሎ እንዲታይ ከፈለጋችሁ ማለት ነው። እኔ ግን ያው በትንንሾቹ ናቸው። እናንተ መጨመር ትችላላችሁ ማለት ነው። ከሰንደስ አድርገን እንደዚህ ማለት ነው። እዚህ ለማውጣት ሁለት 3 4 እንደዚህ እንደዚህ እናንተ በምትፈልጉት ያክል ማስረዘም ነው ማለት ነው። እኔ እንደዚህ እያደረኩኝ በዚህ መልኩ ማለት ነው። እናንተም አስረዝሙ። ያው በዚህ አድርገን አስረዝመን እንገናኛለን ማለት ነው። ወደ ቤተሰቦች እንግዲህ በጣም ቀላል ነው እና ወደ ቤተሰቦች ያው እንግዲህ እኔ እዚህ ላይ ደርሻለሁ ማለት ነው። ያው አስረዝም ያለሁ ማለት ነው። እንግዲህ ትንሽ ይቀረኛል። የምፈልገውን ያክል ገና እሞላልኝም ማለት ነው። ለእናንተም እንትኑ ቪዲዮ እንዳይረዝምባችሁ በትንሹ ልቁረጥና በድጋሚ ያለውን ያኔ አልሞላሁም። የምፈልገውን ያክል አልሞላሁም። በድጋሚ ከሌላኛው ጋር ስናያይዝ ማለት ነው እንጨርሰዋለን። እዚህ ላይ ለአሁኑ ይበቃናል ማለት ነው። እናንተም እንደዚህ ያደረጋችሁ አዲስ ጀማሪዎች ሞክሩት ማለት ነው። ትጠቀሙበታላችሁ። እንደዚህ አድርገን እኔ አሁን እዚህ ላይ ላቆም ነው፣ ይበቃኛል። እናንተ ቪዲዮ እንዳይረዝምባችሁ ማለት ነው። ይኸው ይሄን ያክል አሳክላለሁ ማለት ነው።
እንደዚህ አድርጌያለሁኝ። ይሄው እዚህ ላይ ማለት ነው። ይሄ እንግዲህ ያምራል ዳሳ። አሁን ከነዚህ ጋር ሲገንተን ስንደል አሁን ትንሽ ይቀረኛል። አሁን ከዚህ ጋር ለመሙራት ይቀረኛል ማለት ነው። ትንሽ ያት የምትቀረኝ ይችላል። ብዙም እንትን አይልም ማለት ነው። ያው የሚቀረኝ እነዚህ ናቸው። አሁን እነዚህ ሲገጣጠም እንዴት እንደሚያምር ታያላችሁ ማለት ነው። እስኪ ይሄው እነዚህ ሲገጣጠሙ ማለት ነው። እዚህ ላይ ነጭ አለኝ። በእንደዚህ ያው ትንሽ ትጎላለች ማለት ነው። ስለዚህ ይሄንን በአንድ ላይ ሞልተን ስናገጣጠም እንትን ይላል ማለት ነው። ያምራል። እዛ ላይ እንሞላዋለን ማለት ነው። እዚህ ላይ ይበቃችኋል። እናንተም እንደዚህ አድርጋችሁ ሞክሩት፣ ትወዱታላችሁ ማለት ነው። ይሄው በዚህ በኩል አሁን ይሄ እንግዲህ ሲገጣጠም ትንሽ የሚያንስ ይመስላል። ያው ከዚህ ከጨፈጨፋ አንዳንድ ዙር ስለሚዞርበት ይቀረዋል ማለት ነው። ከዛ ይረዝማል፣ ይሰፋል ማለት ነው። በዚህ መልኩ ተጠቀሙበት ማለት ነው። በጣም ደስ ይላል። ያ እናንተ በተለያየ ቦጥል ያደርጋችሁ ማገጣጠም ትችላላችሁ። በዚህ ብቻ መጠቀም ግዴታ አይደለም ማለት ነው። አሁን እዚህ ለብቻው ይሄ እንዳለ ቦጥል ይሄን አይመስልም። ይሄው ግን ይሄንን እዩት ማለት ነው እንዴት እንደሚያምር እና ተወዱታላችሁ ማለት ነው። ተጠቀሙበት። እዚህ ላይም እና ይሄም እንደዚህ ያለ እንግዲህ እዚህ ላይ ይበቃችኋል ማለት ነው። ለቀጣይ እንሻላ